ዛሬ ደግሞ ቲክቶክ ዞር ስል ያገኘሁትን ታሪክ ነው የማካፍላችሁ ማለት ነው። እኔ በጣም ስለተሰማኝ ነው እና ብዙ ሰው ደግሞ በእንደዚህ አይነት ነገር ህይወቱ ስለሚበላሽ እና ትንሽ እኔንም ስላስተማረኝ ነው እና ባለታሪኳን ብለን እኔና ባለቤቴ 6 ዓመት በትዳር አብረን ቆይተናል። እሱ ዩኒቨርሲቲ ተምሮ እስከሚጨርስ ስራ እስከሚያገኝ ድረስ ጠብቄዋለሁኝ። ከዛ ከጠበቅኩት በኋላ ቤተሰቦቼ ምናምን አውቀው እሱን ተይና ሌላ ግቢ ምናምን ሲሉኝ እኔ እሱን ትቼ ሌላ ሰው አላገባም አልኳቸው። ከዛ ከተወሰነ ጊዜ በኋላ እሱም ስራ አገኘ፣ ተጋብተን አብረን መኖር ጀመርን እና አንድ ልጅም ወለድን። ከዛ ግን ከጊዜ በኋላ የሆነ ነገር ተፈጥሮ በተጣላን ቁጥር እኔ ቀይን ጠቅልዬ ቤተሰቦቼ ጋር እሄዳለሁ። ቤተሰቦቼ ጋር ሲሄድ እህቶቼ ደውለው ይሰድቡታል እሱን። የሆነ አንዳንድ ቤተሰብ የለም የሚገባ በባልና በሚስት መሃል ገብቶ የማትፈልጋት ከሆነ እኛ እንፈልጋታለን፣ አንተ ባትፈልጋት እኛ እንፈልጋታለን፣ እንድታሰቃየት አንፈቅድልህም ምናምን ይሉታል ማለት ነው። እና እንደዚህ እያሉ መልሰው ይወስዷታል። መልሶ ከዛ እሱ ይቅርታ ጠይቆ ምናምን ይታረቃሉ ማለት ነው። ከዛ ይታረቃሉ። አሁንም ደግሞ የሆነ ችግር በተፈጠረ ቁጥር እንደዛው ነው የማደርገው አለች። ልብሴን ጠቅልዬ ቤተሰቦች ጋር ምናምን ነው የሚሄደው አለኝ። እና የሆነ ጊዜ ላይ አረሳሁት እና የሆነ ጊዜ ላይ መታኝ አለች። መታት ማለት ነው። ከዛ ሲመታኝ በር ቆለፍኩበትና ውጭ አሳደርኩትኝ። ከዛ በኋላ ቤተሰቦች ጋር በነጋታው ሂጄ ነገርኳቸው። የእሷ እህቶች እንደተለመደው ደውለው ተናገሩትና ከዛ መጨረሻ ላይ አሳስረው ክሰሽው ምናምን ብለው የልጇን አባት አስከሰሷት ማለት ነው። ከዛ የልጇ አባት ደግሞ ይታሰራል። ከዛ 2 ቀን ታስሮ በሽምግልና ምናምን ይሸማገሉና በሽምግልና ይወጣል ማለት ነው ከእስር ቤት። ከዛ ከእስር ቤት ከወጣ በኋላ በሽምግልና እሷን መጥቶ አልቅሶ እግሯ ስር አልቅሶ ወድቆ ይቅርታ ጠይቆ መልሶ ይዞኝ ሄዶ ወደ ቤት አለች። እና ከጊዜ በኋላ ደግሞ ከ3 ወር በኋላ በታረቁ ከ3 ወር በኋላ ማለት ነው። ከ3 ወር በኋላ አያስቀምጠኝ አለ። ድጋሜ ተጣላን አለኝ። ግን የኔ ጥፋት ነው ብላለኝ። እና ድጋሜ ስንጣላ አሁንም ሻንጣዬን ጠቅልዬ ቤተሰቦቹ ጋር ሄድኩኝ እና በሄድኩኝ በ3ኛው ቀን በ4ኛው ቀን ታሞ ሆስፒታል ገባ የሚባል ወሬ ሰማሁኝ። እና እሱን ሰምቼ ልጠይቀው ልሂድ አልሂድ ስል ኩራትም እንደገና ደግሞ እንደዚህ ሰድቦሽ እንዴት ትሄጃለሽ እነዚህ አመነጫጭቆች ሲሉኝ በዛው ቀረሁኝ ሆስፒታል ሳልጠይቀው። ከ1 ሳምንት በላይ ሆስፒታል ተኝቶ ከሆስፒታል ወጣ። ከሆስፒታል ከወጣ በኋላ ቀጥታ ወት ነው ሄዶ ወደ ቤቱ ሄደ። ከቤቱ ሄዶ ካሁን መጥቶ ይለምነኛል ብዬ ስጠብቅ ሳይመጣ ቀረ እና 21 ቀን ምናምን ጠብቄው በ21ኛው ቀን የፍች ወረቀት ደረሰኝ አለች። የፍች ወረቀት እና ከዛ እኔ ደግሞ መፋታት አልፈለኩም፣ ናፍቆኛል፣ ግን እሱ ፍች እየፈለገ እኔ መለማመጥ አልፈልግም ብዬ ፍቹን እንደተቀበልኩ እንደተስማማው በፍቹ ላኩለት መልእክት። ከዛ በኋላ እሱም መልእክት አይቶ ዝም ሲለኝ እቃ መካፈል እፈልጋለሁ፣ ንብረት መካፈል እፈልጋለሁ፣ አብረን ያፈራነውን አልኩትኝ አለች። ከዛ እሱ ደግሞ ዝም አለኝ። ከዛ ፍርድ ቤት ስንቀርብ እሱ እንደ ትልቅ አጀንዳ ቆጥሬ እቃ መካፈል እፈልጋለሁ፣ አብረን ያፈራነውን ንብረት መካፈል እፈልጋለሁ ሲለኝ ስለዋለች ፍርድ ቤት ውስጥ ኧረ ሁሉንም ወሰጀው፣ እኔ ምንም ነገር አልፈልግም፣ እኔ ሰላሜንና ልብሴን ነው የምፈልገው፣ እቃውን ሙሉ በሙሉ አልፈልግም አለኛል። ከዛ እንደዛ ብሎ ተፋቶ ከዛ ፍርድ ቤት በሽምግልና ምናምን ጨርሱ ይሌለ በሽምግልና ጨርሱ ምናምን ብሎ ሲልካቸው እሷ ደግሞ በሽምግልና እሱ አልፈልግም አለ እና በዛው ተፋቱ። አሁን እሱ ሌላ አግብቶ አንድ ልጅ ወልዶ እየኖረ ነው። እኔን ግን እነዛ አይዞሽ በርችኝ ያለን ደስ ሲሉኝ የነበሩት እህቶቼ አሁን ከጎኔ የለውም። እናቴ እንኳን ከኔ ይልቅ ታናናሾችን ነው የምታከብረው፣ ሌሎቹን ነው የምታከብረው፣ ለእኔ ክብር የላትም እና ከኔ ተማሩ፣ ትዳራችሁን አትፍቱ ምናምን ብላለች። እና የእውነትም እውነቷን ነው። አንዳንድ ጊዜ እኛ ሴቶች ብዙ ጊዜ አያስችለንም። በህይወታችን የሚፈጠረውን ነገር በሙሉ ሄደን ለጓደኛ ለቤተሰብ እንናገራለን። ጓደኛ ምንም ቢሆን ይረዳቸዋል። ግን ቤተሰብ አንድ ነገር አንዴ ከነገራችሁት በቃ የእድሜ ልክ ማህተብ ነው የሚሆንበት። እሱን ይዞ የሆነ ነገር በተፈጠረ ቁጥር በሱ ነው የሚጨቀጭቃችሁ ማለት ነው። ስለዚህ ባልና ሚስት ሆናችሁ በመሀላችሁ ችግር ከተፈጠረ ከቻላችሁ ዝም በሉ፣ ካልቻላችሁ ከሄዳችሁ ደግሞ ችግሩን ዘርዝራችሁ አትናገሩ። ወይ ደግሞ ይቅርታ ለመጠየቅ ደግሞ የማንንም ድጋፍ አትጠብቁ። በቃ ይቅርታ መጠየቅ ካለባችሁ
ፍቅረኛችሁን ይቅርታ፣ ባላችሁን ይቅርታ ጠይቁ፣ መጠየቅ ካለባችሁ ማለት ነው እንጂ ወይ ይቅርታ በጠይቅ ወይ የክብሬ ጉዳይ ከሌ ምን ይለኛል ከሌ ምን ይለኛል እያላችሁ ህይወታችሁን አታበላሹ ማለት ነው። ማንም እናንተ ስትወድቁ አያነሳችሁም። ትዳር ስትይዙ ሲያምርባችሁ ስታብቡ ነው እንጂ ሰው አለውልሽ የሚልሽ። አንቺ የሆነ ነገር ተፈጥሮ አንቺ አንድ ነገር ከሆንሽ በኋላ ማንም ከጎንሽ የለም። ስለዚህ ችግራችሁን ከቻላችሁ ደብቆ፣ ካልቻላችሁ ለቤስት ፍሬንዳችሁ ተናገሩ። ጓደኛም ከሌላችሁ ለቤተሰብም ከተናገራችሁ ነገ ልትታረቁ ስትሉ ምናምን ይሉኝ ተያያዛችሁ ወይ በቃ ወደዋለሁ ታረቁ በሉ። እና ለዛሬ ቲክቶክ ላይ ያገኘሁት ታሪክ ይመስላል ባይ